እባክህ በዚህ ሰዓት ይነሳል። የሆነ ጊዜ ላይ በእድሜ ከሚያንሰኝ ልጅ ፍቅር ይዞኛል ነው። ገና ፖፖ ላይ ነው፣ ገና አሸዋለሁ፣ ገና አስገሳዋለሁ ምናምን በጣም በቃ ኤግዛጅሬት ሰላም ነው ማ ሰላም፣ እንዴት ነሽ? አለን የሆነ ጥያቄ ልጠይቅሽና ልሸልምሽ። እዛ ጋር ካሜራ አለ። ደስ ይለኛል። እሺ። እና የሆነ ማስቲካ ዘር ነው። ማስቲካው ምን እንደሆነ ካወቅሽ ትሸለሚያለሽ። ቀስ ብለሽ ያው ያዥ። ወደ ካሜራው አስጠቂ። እንደዚህ ወደ ካሜራ። ይሄ ማስቲካ ምን ይባላል? ይሄ ማስቲካ ነው። ይሄማ ብስኩት ነው ወይ? ብስኩት ህይወት ተረስቶ ኮንዶም በኢንጆሪ ጣም እዚህ ጋር ልጅ መውለድ ፈልጋለሁና እባክህ እንዳንተ አይነት ቆንጆ ልጅ በወልድ ደስ ይለኛል። ኧረ እኔም ልጅ ፈልጋለሁ። የወላይታ ጀግና ነን። አንቺ ምን ትላለሽ? 10 ሴት ብታመጪ ማስረገዝ አቂም አለው። ሴክስ ማድረግ ምን ጥቅም አለው? ግን ያስወልዳላ ማለት እንትን ትልና የሆነ እንደዛ የሆነ አለ የሆነ ነገር ጠፍቶኝ ነው። ብቻ ግን በቃ የሆነ ነገር ብቻ በቃ እሺ። የሆነ ጊዜ ላይ በእድሜ ከሚያንሰኝ ልጅ ፍቅር ይዞኝ ነበር። በእድሜ የሚያንስሽ? እሺ። እኔ እድሜውን ግን ጠይቄው አይደለም እሱ ማለት ግን ከእድሜው በላይ ማቹር ያደረገ ሰው ታውቃለህ፣ እንደዛ አይነት ካራክተር ስለነበረው እሺ፣ ብዙም አይደለም የ2 ዓመት ማለት ታናሽ ነው። እሺ። ከዛ ግንኙነታችን ወደ ቤተሰቦቹ ጋራ ሲደርስ እኔ 26 ዓመት ሆኜ እሱ 24 ዓመቱ ነበር። ይሄ ፊዚካሊ ምናምን ግን ኦልሞስት ተቀራራቢ ነገር ነው። ምንም እንትን ያስታውቅ። እና በጣም አስተሳሰቡ ላይፍ ስታይሉ ምናምን በጣም በቃ እንደ 40 ዓመት ሰው ነው። እኔ ነገር አለሙን ወደ መሀል ላይ ነው ያወቅኩት እድሜው። ኦኬ። ከዛ ወንድሙ የወንድሙ ጓደኞች ምናምን ልጅ ነው ይሉኛል። መሆኑን ደግሞ አውቃለሁ እኔ እና ለምንድን ነው እና ከነሱ በላይ እኔ ነኝ የማውቀው ልጅ አለመሆኑን። ግን ልጅ ነው የሚለው ነገር በጣም እንትን አለኝና ከዛ ከእህቴ ጋር እያወራን በጣም የኢትዮጵያ ወላጆች እኮ ልጆቻቸው ልጅ ነው ይላሉ። ፖስት ሳደርገው ግን የእሱ ቤተሰቦች እንዲያዩት ብቻ ነበር። ምንድነው የሰራሽው ኮንተንት? በቃ ለካራክተሩ የ24 ዓመት ወጣት ነው። እናትየው በጣም ልጅ ነው ትለዋለች። ፍቅረኛው መታ ስትጠይቀው ልጄ ፖፖ ላይ ነው፣ ገና አሸዋለሁ፣ ገና አስገሳዋለሁ ምናምን በጣም በቃ ኤግዛጅሬት አድርጌው እንደዛ ብዬ ፖስት አደረኩ። ማለት ይሄን ፖስት ያደረግሽው ከሱ ጋር ቆማችሁ በቃ በቤተሰቦቹ ምክንያት ተቀየርኩት። ኦኬ። ከዛ ሳሚ ፖፖ ላይ ነው አለች። አዎ ሳሚ ፖፖ ላይ ነው አለች። እስካሁን ስራ ቦታ ላይ ስሙ ሳሚ ነው። ስሙ ተቀይሮ ይሄንን የኔና የሱን ስቶሪ የሚያውቁ ሰዎች እሺ ሳሚ ነው የሚሉት? አዎ ሳሚ ነው የሚሉት። ማለት ነው በጣም ነው የሚናደደው። ስቲል ይነግሩኛል እየደወሉ። ቪዲዮውን አየው ቤተሰቦቹ ሲያዩት ምን አሉ? ኦፍ ኮርስ ቪዲዮማ እኮ በጣም ብዙ ቦታ ታይቷል። በጣም ብዙ ሰው ሼር አድርገውለታልና እሺ ይሄን የሰራሁት ለምን እንደሆነ የሚያውቁ የቅርብ ሰዎች የኔና የሱን ስቶሪ የሚያውቁ ሰዎች ስሙን ቀይሮት ስቲል ሳሚ ነው የሚባለው። ሳሚ ነው ወይኔ በእናትሽ ደስ ነው የሚለኝ። ነው እንዴ? ለሱ ግን ደስ አይልም። አንተ እንደሞተ ሰው ነው መሆን ያለብህ። አንቺ ደግሞ እሱ ላይ ተደፍተሽ አልቅሽ። በደንብ ነው ማልቀስ ያለብሽ። ገብቶሻል አይደለ? ድብና አርገሽ ነው ማልቀስ ያለብሽ። አንተ ደግሞ ሙት ተኛ በቃ እዛው ማለት ነው። ካሜራ ሬዲ፣ ሲን 1 ቴክ 2 አክሽን። ወይኔ አንተ እባክህ በዚህ ሰዓት ይነሳል። ቆሞ ነው። እሺ ራስሽን አስታውቂ። ራኪብ። የመጀመሪያ ጥያቄያችን አንድ ወንድ ልጅ አንቺን ለማግባት ምን አይነት ክራይቴሪያ ማሟላት አለበት? ሀብታም መሆን አለበት። መኪና ምናምን። መኪና? አዎ።
ምን ያህል ብር ሊኖረው ይገባል ብለሽ ታስቢያለሽ? ዝም ብሎ ለኔ ኦፈር የሚያደርገው ነገር 50 ሚሊዮን ምናምን 50 ሚሊዮን ሊኖረው ይገባል። የወንድ ልጅ መከራ ይብዛ ነው የምትሉት? እንደዛ ሳይሆን ነገር እሺ፣ ሁለተኛ ጥያቄ ዛሬ አሪፍ ፎቶ ካነሳሽ ምን ትጋብዥኛለሽ? ምን ትፈልጋለህ? እሺ፣ ይሄ ቆየኝ። እናመሰግናለን። ፎቶ አሪፍ ማድረግ እንዳይረሳ። ቴንክ ዩ ራኪ። የላይ ላዩም ብታያያችሁ የላይ ላዩም ብታያያችሁ ተመችቶታል አበዱኝ የኔ ነገር መቼ ገባችሁ? በጣም ጣፋጭ ነው ግን ኧረ በፍጹም እኔ ሴት ልጅ አከፍልልኝም። በፍጹም እኔ 50 እንኳን አይመቸኝ። ቀብራራ ሰው ነኝ። በፍጹም አንቺ ምን ሆነሽ ነው? እኔ ነኝ የምከፍለው። እያየው አይኔ እያየ ሴት ልጅ አከፍልልኝም። አንተ ተናገርኩ እንግዲህ አሁን ክፈይ